بسم الله الرحمن الرحيم. عندنا رئيسي نبينا عليه الصلاة والسلام اندتنا አወዳደዳቸው ሙርሰሎች ከሰው ልጆች ሁሉ ጥግ እርከን ላይ ያሉ ናቸው። مع ذلك ደግሞ ከሙርሰሎች ውስጥ አምስቱ ደግሞ የምርጦች ናቸው። ያዝልኝ ከሌሎች ሙርሰሎችና ከሌሎች ታላላቆች ከሁለቱ ኸሊሎች ማን መረጠ? ሙሐመድን አለይሂ ሰላቱ ወሰለም አላህ መረጣቸው። فهو أفضل خلق الله على الإطلاق ያለምንም ገደብ ነብዩ አለይሂ ሰላቱ ወሰለም የሁሉም የበላይ ናቸው። ግልጽ የሆነ ጥመትና ግልጽ የሆነ መሐይምነት ምድርን እንዳነሸፍኗል። እንድንወዳቸው እንድናፈቅራቸው እንድንከተላቸው ከባንዲራቸው ስር እንድንሆን አላህ Subhanahu Wa Ta'ala አዘዘ። ማዕረግን የሚሰጥ ደረጃን የሚሰጥ ሪዝቅን የሚሰጥ ሲሳይን የሚሰጥ ጤንነትን የሚሰጠው እንድትገኝ ያደረገ ማን ነው? አላህ Subhanahu Wa Ta'ala ሂዳያ ነብዩ አለይሂ ሰላቱ ወሰለም ያመላክታሉ፣ ያስተምራሉ፣ ያሳያሉ፣ ተውሂድን ያስተዋውቃሉ። ነብዩ አለይሂ ሰላቱ ወሰለም ወደ ተውሂድ ብርሃን እንድትወጣ ያስተምራሉ። ልብህን የመቀየር ግን አቅም የላቸውም ነብዩ አለይሂ ሰላቱ ወሰለም። ቢስሚላሂ الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تسألون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار إن شاء الله. عباد الله أيها المسلمون عباد الله عندنا نتبوتن سل النبي عليه الصلاة والسلام محبة የነብዩን አለይሂ ሰላቱ ወሰለም ፍቅር ተኮር የሆኑ ነጥቦችን እንመለከታለን። በዚህ ርዕሴ ስለ ነብዩ አለይሂ ሰላቱ ወሰለም መሐባ የነብዩን ፍቅር እንዴት ነው የምንወዳቸው? መሐባቸው ፍቅራቸው በምን ይገለጣል? ይሄንን ይሆናል በተከታታይ የሚሰጥ ይሆናል በኢዝኒላህ ኢንሻአላህ። ሌላ የነብዩን አለይሂ ሰላቱ ወሰለም ፍቅር በተመለከተ ሁኔታው ወይም ያለንበት ወር የግድ የሚያስገድደንና ለኡማው ለማህበረሰቡ ማስረዳት ያለብን ከሸሪዓ ጋር የሚጋጩ ነገራቶችን በተጠንቀቅ እንዲሆን ሰውን ያለብንን ግዴታ ለመወጣት መንገር አለብን። ምሳሌ ነብዩን አለይሂ ሰላቱ ወሰለም ለመውደድ በሚል መውሊድ ይወጣል። መውሊድ ላይ ያሉ የሚሰነዘሩ ሹብሃዎች አሉ። ከሐዲስ ከቁርአን አንፃር ከሰለፎች ግንዛቤ መነሻቸው መድረሻቸው ምን ይመስላል? ሁለተኛ ርዕሳችን ነው። እነሱ የሚያመጧቸው ሹብሃዎች ላይ ደግሞ ተኮር የሚሰጡ መልሶች አሉ። በዚህ ጉዳይ ላይ ነብዩን አለይሂ ሰላቱ ወሰለም ስናወድሳቸው ስናመሰግናቸው ግጥም ስንገጥም የግጥማችን ልክ
እስከምን ድረስ ነው መሄድ ያለበት? እነዚህን ርዕሶችና እንዲሁም የተለያዩ የሙብተዲዓዎችና ወደዚህ ጉዳይ የሚገፉ ሰዎች አህባሾችን ይመስል የሚያመጧቸውና የተናገሯቸው ነጥቦች አሉ። በዚህ ጉዳይ ላይ የሚያትቱ ነጥቦችን ቅደም ተከተሉን ጠብቆ ይሄዳል ኢንሻአላህ። ለመከታተል እንዲመቻቸው ነው። አንደኛ ርዕሴ ነብዩና አለይሂ ሰላቱ ወሰላም እንዴት ነው አወዳደዳችን? ነብዩና አለይሂ ሰላቱ ወሰላም መውደድ አለብን። ነብዩና አለይሂ ሰላቱ ወሰላም መውደድ ትልቁና ዋና ያለን አንጥሮ ሀብት ካፒታላችን في الدنيا والآخرة። የነብዩ ፍቅር የሌለው ሰው የለም። ነብዩና አለይሂ ሰላቱ ወሰላም የማይወድ ሰው ሰውነቱ የለም። በዱንያም በአኺራም ኪሳራ ነው ያለበት። ስለዚህ ነብዩና አለይሂ ሰላቱ ወሰላም መውደድ ማፍቀር ለነብዩ አለይሂ ሰላቱ ወሰላም ማለት ነው። ኡመተል ኢስላም ሙስሊም ወንድሞች እህቶች አባቶች እነ ሚን ከማሊ ሕክመት ረብ ወከማሊ ዐድሊህ አላህ ሱብሓነሁ ወተዓላ ከፍትሃዊነቱ አላህ ሱብሓነሁ ወተዓላ ሙሉ ከሆነ ጥበቡ ይመደባል ምን አንበዐሰ ሩሱለሁ ሙበሽሪነ ወሙንዚሪን አላህ መላእክተኞችን አስጠንቃቂ መላእክተኞችን ምን እንዳይከተሉ ወደ መጥፎ እንዳይሄዱ የሚያስጠነቅቁ ነብያቶችንና ጥሪን ተውሂድን የተከተሉ ሰዎችን ደስታ ብስራት ነጋሪ ሙርሰሎችን አላህ መላኩ። ይህ ከታላላቅ ጸጋዎቹ አንዱና ቀዳሚው ለምንድነው? ሊዩቅመ ሁጀተን ዐለናስ ሙርሰሎችን በመላክ በሰው ልጆች ላይ አለል ዒባድ ሁጃውን ሊያቋቁም ነው። አላህ ነግሬያለሁ፣ አስረድቻለሁ፣ አስተምሬያለሁ፣ መላእክተኛ ልኬያለሁ፣ ኪታብ አውርጃለሁ ብሎ አላህ ሱብሓነሁ ወተዓላ የውመል ቂያማ ምንም መከራከሪያ ነጥብ እንዳይኖራቸው ለሰው ልጆች አላህ ሱብሓነሁ ወተዓላ ይህን መስመር እያመቻቸ ይህንን ያደረገ አላህ የቁሉ ላሁ ጀለ ወዐላ ሩሱለን ሙበሽሪነ ወሙንዚሪነ ሊአላ የኩነ ሊናሲ ዐለላሂ ሁጀቱን በዕደ ሩሱል ይላል አላህ ሱብሓነሁ ወተዓላ። ሙርሰሎችን ላከን ብስራት ነጋሪ ለተከተላቸው አስጠንቃቂ ለተቃረናቸው። ይሄን ያደረግነው ለምንድነው? ሊአላ የኩነ ሊናሲ ዐለላህ በአላህ ሱብሓነሁ ወተዓላ ላይ ለሰው ልጆች እንዳይኖራቸው ነው ሁጃ የመከራከሪያ ነጥብ በዕደ ሩሱል ከመላእክተኞች በኋላ ማለት ነው። ደርሷቸዋል፣ ተመረዋል፣ ደርሷቸዋል። ነብዩና አለይሂ ሰላቱ ወሰላም በህይወት ባናገኛቸውም እንኳን ነብዩና አለይሂ ሰላቱ ወሰላም ስራቸውን አስተምሮታቸውን በኪታብ ሚን ቡጡኒል ኩቱብ እየተመለከትን ነው። ስለዚህ ነብዩና አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ልኮልናል። ትልቅ ኒዕማ ነው። ወጀዐለ አላህ አርሩሱለ ሙተፋዊቲነ ፊል ፈድል በደረጃ ደግሞ ሙርሰሎችን አላህ ልኳል። አዎ የላከበት ጥበቡ ይሄ ነው ጥበቡ ምንድነው? ጥበቡ ምንድነው? ብስራት እንዲነግሩ የአዋጅ የብስራት አዋጅ እንዲነግሩ ለተከተላቸው አቂዳውን ለያዘ ተውሂዱን ለያዘ ሱናውን ለጠበቀ ዲኑን ለጠበቀ እና እምነቱን ለጠበቀ አካል ብስራት ነጋሪ አድርጎ ነው አላህ የላካቸው። እንዲሁም አስጠንቃቂ አድርጎ ልኳል። አላህ አስጠንቃቂ አድርጓል። ዲኑን የተቃረነ ቁርአንን የተቃረነ ነብያቶችን የተቃረነን አስጠንቃቂ አድርጎ ነው የላካቸው። ነገር ግን ሙርሰሎች መካከል ደግሞ ሙርሰሎች ሁሉ ከመጀመሪያ እስከ መጨረሻ እኩል ናቸው ማለት አይደለም። ደረጃ አላቸው። አላህ በቁርአን ይላል تلك الرسل فضلنا بعضهم على بعض منهم من كلم الله ورفع بعضهم درجات ይላል አላህ Subhanahu Wa Ta'ala። እነዚህ ሙርሰሎች ይላል አላህ Subhanahu Wa Ta'ala እነዚህ መላእክተኞች فضلنا بعضهم على بعض كفيلون بكفيلو لا يبلجا سطنال አበላልጠናል። منهم من كلم الله كموسى ومحمد ከነሱ ውስጥ አላህ ያናገረው አለ ሙሳንና መሐመድን ይመስል ማለት ነው። ورفع بعضهم درجات ከፊሎችን በደረጃ ከከፊሎቹ የበላይ አድርጓቸዋል አላህ። نعم ሙርሰሎች ምርጦች እንቁ የሰው ልጅ እንቁ ከመሆናቸው ጋር ነገር ግን አላህ Subhanahu Wa Ta'ala እርስ በርስ እየተልቅ አለና አበላልጧል አላህ Subhanahu Wa Ta'ala። ለምሳሌ اختار اولي العزم الخمسه نوحا وابراهيم وموسى وعيسى وسيد ولد ادم محمد الله سبحانه وتعالى نوحን መርጧል። አምስቱን ኡሉል አዝሞችን ኑህን፣ ኢብራሂምን፣ ሙሳን፣ ዒሳን የሰው ልጆች ሁሉ አለቃ የሆኑትን ሙሐመድ አለይሂ ሰላቱ ወሰላም እነዚህን አምስቱን ኡሉል አዝሞችን መርጧቸዋል አላህ። ሙርሰሎች ከሰው ልጆች ሁሉ ጥግ እርከን ላይ ያሉ ናቸው ሙርሰሎች። نعم مع ذلك ደግሞ ከሙርሰሎች ውስጥ አምስቱ ደግሞ ምርጦች ናቸው። ያዝልኝ واختار الخليلين እንደገና ከአምስቱ ከኡሉል አዝሞች ውስጥ ደግሞ ሁለቱን ታላላቅ ወዳጆቹን መረጠ አላህ ኢብራሂም ወሙሐመድ ኢብራሂምንና ሙሐመድን መረጣቸው አላህ።
ثم اصطفى محمدا صلى الله عليه وسلم على سائر الأنبياء والمرسلين ከሌሎች ሙርሰሎችና ከሌሎች ታላላቆች ከሁለቱ ኸሊሎች ማን መረጠ? ሙሐመድን አለይሂ ሰላቱ ወሰለም አላህ መረጣቸው። ወጀዐለሁ ሰይደሁም የሁሉም አለቃ አይነት አደረጋቸው። በል ወአፍضل الخلق አረከፍጥር ሁሉ የበላይ አደረጋቸው። ማንን? ሙሐመድን አለይሂ ሰላቱ ወሰለም። فهو أفضل خلق الله على الإطلاق ያለምንም ገደብ ነብዩ አለይሂ ሰላቱ ወሰለም የሁሉም የበላይ ናቸው። ያለምንም ገደብ እስከዚህ ድረስ መተለው እስከዚህ ድረስ ታተለ አላህ ነብዩ አለይሂ ሰላቱ ወሰለም አላህ መርጧቸዋል። እንግዲህ የደረጃን እርከን ጥግ ላይ የያዙት ማን ናቸው? ነብዩ አለይሂ ሰላቱ ወሰለም ሙሐመድ بعثه الله سبحانه وتعالى ላካቸው ነብዩን አለይሂ ሰላቱ ወሰለም برسالة عامة إلى جميع الثقلين ወደ ሁለቱም ግዙፍ ዓለማት ነው አላህ የላካቸው። ወደ ማን? ወደ ሰው ልጆችና ወደ ጅኖች አላህ Subhanahu Wa Ta'ala ልኳቸዋል። ለዚህም ይላል አላህ وما أرسلناك إلا كافة للناس بشيرا ونذيرا وما أرسلناك ألاكنهم إلا كافة للناس ለመላው የሰው ልጅ ጅንም ይገባል ይላል الناس يعم بني البشر بني آدمنا جنوچن የሚያካትታል ይላሉ አህሉል ዒልም إلا كافة للناس ለመላው የሰው ልጅና ለአጋንንት እንጂ አላክን ለሁሉም ነው ይላል በሺራን ወነዚራ ብስራት ነጋሪ ለተከተለ አስጠንቃቂ እምቢላለ ወየውለህ ይያልክ ታው እንዳትቃረን ይያል ይህን እንድታስረዳ ነው የላክን ይላል እዚህ እንጂ አላክን ነብዩና አለይሂ ሰላቱ ወሰለም እንግዲህ إلى كافة الثقلين يتلقوا بعثه الله لاكاتشو ملاكتنيون على حين فترة من الرسل واندراس من العلم اوقات بتأفابت ساعات منقد قودانا عرم ببلو ساعات منقدو عرم ببلو ساعات انكفات ببزابت ساعات مرسلوش بتقوى بمكاكا لا يكفتت باللبت ساعات نو الله سبحانه وتعالى ملاكتنيون نبينا عليه الصلاة والسلام يلاكاتشو عندهم من يلالو كحادثو استنباط أدرقوا من الستان وقد طبق الأرض جهل عظيم وضلال مبين يلال قلس يهونا تأمتنا قلس يهونا مهاجمنا مدرن اندالة شفنواتنا مدرن اندالة وات أدرقواتنا ما نسيمتو نبي عليه الصلاة والسلام سيمتو تهلقوا ينيا نبي محمد عليه الصلاة والسلام وندرست الملة الحنيفية يا إبراهيم قدانا قد يالتشوا يتوحيد قدانا أفتا عرم بالصوات نبر فلم يبقى عليها مدر لا عندما النبرم إلا نزر من الناس يتوسموا سواتشنجي يتوسم السم انقرضوا قبيل بعثة النبي صلى الله عليه وسلم إلى الشيخ الإسلام عنده تنش كما لاكاتشو بفيت أدم مثل القوال الله سبحانه وتعالى ملاكتين ونبي عليه الصلاة والسلام بنقرون حادث إمام مسلم صحيحة شولاي باسك أمتوث انده لالو وإن الله نظر إلى أهل الأرض فمكتهم عربهم وعجمهم الله سبحانه وتعالى وجمدر أهل الأرض تملكتاتهم فمكتهم تقطباتهم الله عربهم وعجمهم عربونم عجمونم اندل الله سبحانه وتعالى تقطب إلا بقايا من أهل الكتاب كأهل الكتاب يتوسنوا كريتو يسيقروا ليلاون اندال تقطع لمن دينون لقوال امنت يلا من يلا دنيا بلتوالج امنتون تتوتال عدراون التوتام تتوتال بس ጉዳይ ማለት ነው الله سبحانه وتعالى ስለ ነብዩ አለይሂ ሰላቱ ወሰለም ጉዳይ እኛ እንድንወዳቸው እንድናፈቅራቸው እንድንከተላቸው ከባንዲራቸው ስር እንድንሆን الله سبحانه وتعالى አዘዘ يقول الله جل وعلا قل يا أيها الناس إني رسول الله إليكم جميعا محمد هو يبلاتشو يا أيها الناس أن أنت يسول جوتش ويبلاتشو أقال أنت تنجمروا إني رسول الله إليكم جميعا أن يوجه اللاتشهم يتلاقوا يا الله ملاك تنيانين يبلاتشو سلزي نبي عليه الصلاة والسلام ودم اللو يسول يجن يتلاقوا بلوم ወደ ጅን ጨመር ማለት ነው ነብዩ አለይሂ ሰላም ወማ خلقت الجن والانس الا ليعبدون በተውሂድ ተልከዋል ተውሂድን አስተምረዋል ነብያቶች ሲላኩ የበኒ እስራኤል ነብያቶች ለቀውምህም ወደ ህዝባቸው ይላኩ ነበር ነብዩ አለይሂ ሰላቱ ወሰለም ግን ወደ መላው የሰው ዘር ነው የተላኩ ረሱል አለይሂ ሰላቱ ወሰለም ወደ አረብም ማለት ወደ አረብም ብቻ አይደል አረቡንም ፈረንጁንም በቃ ኢሮፑንም ላቲንንም አፍሪካንም
ሁሉንም የሚያካትት ነው። የተቀበለ ተቀብሏል፣ ያልተቀበለ እምቢ ብሏል እንጂ መላእክተኛው መሐመድ አለይሂ ሰላቱ ወሰላም የተላኩት ለተወሰኑ ጎሳዎች ሳይሆን ለመላው የሰው ልጅ ናቸው። የኢሳ ብስራት ኢሳ አለይሂ ሰላም ታላቁ የአላህ ነብይ ምን ብሏል? ከኔ በኋላ ይመጣል አለ። ማን አህመድ ይመጣል ይላል። ስለዚህ ነብዩ አለይሂ ሰላቱ ወሰላም ታላቅ ናቸው። የነብዩን አለይሂ ሰላቱ ወሰላም ጎዳና ልንከተል አላህ Subhanahu Wa Ta'ala አዞናል። እንግዲህ መሐባቸው የግድ ነው። ነብዩን አለይሂ ሰላቱ ወሰላም ማፍቀር የግድ ነው። ነብዩን ማክበር የግድ ነው። ነብዩን መውደድ የግድ ነው። መከተል የግድ ነው። እግር በእግር የኛ ሞዴል የኛ አርአያ እኛ ፊት ለፊት ኢማማችን ኢማም ለኛ እኮ ብቻ አይደለም ኢማሙል ሙርሰሊን ኢማሙል ቃኢሚን ኢማሙል ሳኢሚን ኢማሙል ሙጃሂዲን መላእክተኛው ነብዩ አለይሂ ሰላቱ ወሰላም እንዴት አትወዳቸው? እንዴት አንወዳቸው? ከአላህ ጋር ያስተዋወቁን እኮ ናቸው። መላውን የሰው ልጅ መላውን አካል የዳነ አካል የዳነው ቢሰበብ ነብዩ ሰለላሁ ዐለይሂ ወሰለም በነብዩ አለይሂ ሰላቱ ወሰላም ምክንያት